ሁልጊዜ ሚስቴ ደህና ብትሆንልኝ ደስ ይለኛል። ግን ያው የተፈጥሮ ጉዳይ ሆነና አንዴ እንታመማለን፣ አንዴ ደህና እንሆናለን። ዛሬ ትንሽ አመም አድርጓታል እና ከስራ ገባውና እስኪ ደስ የሚላትን ነገር ልስራላት ብዬ ነው። ይሄ ዋናው እስኪመጣ ድረስ ቢያንስ እንድትቀምሰው ብዬ ነው እየሰራሁላት ያለሁት። ትንሽ ያደክማል። ስራ ውዬ ስለመጣሁ ትንሽ ደክሞኛል፣ ግን ያው ግዴታዬ ነው። እናቅርብላት እስኪ። ወደ ዋናው እንግባና እንስራላት እስኪ። እስኪ ባሎስ መልሱ። ሚስታችሁ ሲያማት ምንድነው የምታደርጉላት? አይደብራችሁም? ቤት ውስጥ ሚስታችሁ ሲያማት ሲደክማት ምናምን ነገር? እኔ የእውነቴን ነው የምላችሁ፣ እኔም ቢያመኝ ይሻለኛል። በቃ አንድም ወንድ ነኝ ብዬ ስለማስብ ነው። አንድም አልጨነቅም። በቃ አለ አይደል? ያው ግን ደግሞ ግድ ነው። ሰው ሆኖ የማይታመም አይኖርም። እናቅርብላትና እስኪ አስተያየቷን እንሰማለን። ተኝታለች። ባለፈው አልጋ ላይ ለምን በላችሁ ተብለናል፣ ግን ያው አሟት ነው። እሺ እዚህ አሁንና እንዳትቀየሙ ቤተሰቦቻችን። በጣም ትኩሳት ነበራት፣ ደብሯት ነው ያለው። እስኪ ይቺን ከበላሽ በኋላ እንግዲህ ትነቃለች ብዬ አስባለሁ። እኔም ደግሞ አጠገቧ ስላለው እቅፍ ድግፍ እያደረግኩኝ አስታምማታለሁ። ና ብላ ትላለች። በነገራችሁ ላይ የዩቲዩብ አካውንት አለን እና ቲስኩዌር ካፕልስ ብላችሁ መግባት ትችላላችሁ።